ለመስራት የበግ እግር ሮስት ለማድረግ የሚያስፈልጉን እዚህ ጋር በግ እግር አለ እዚህ ጋር ደግሞ የተለያዩ ቅመሞች አሉ ወይም ኢንግሪዲየንቶች አሉ በቀላሉ ቀላል የሆነ ቤት ማንንም ሰው ሊሰራው የሚችለው በጣም ቀላል የሆነ ነው ማሳያችሁ ዛሬ ተከታተሉ ሮዝማሪ ቢያንስ 50 ግራም ታይም 50 ግራም ጋርሊክ ወይም ነጭ ሽንኩርት ይሄ ደግሞ ቁንዶ በርበሬ ወይም ብላክ ፔፐር ይሄኛው ደግሞ ጨው ወይም ሶልት ይሄኛው ደግሞ የወይራ ዘይት ኤክስትራ ቨርጂን ኦሊቭ ኦይል ወይም የወይራ ዘይት ይባላል እንዲህ ካደረግን ወዲያ አጥልና ይሄ ደግሞ ፖት ዋይን ይባላል ሬድ ፖት ዋይን ይሄ ቤስት ነው ለዚህ በጣም አሪፍ ነው ለስጋው ሶፍት ያደርገዋል ይሄን እንጨምራለን በዚህ አንድ ማለት ነው ይሄን ካረግን ወዲያ እናዋህዳለን ሚክስ እናደርገዋለን ምክንያቱም ይሄ ሚክስ ካላረግነው የጨው አንድ ላይ ሊገባ አይችልም ወይኑ የመጨረሻ ጥሩ ሶፍት ያደርግልናል የመጨረሻ ቆንጆ ያደርግልናል ማለት ነው እንዲህ ካረግን ወዲያ እጃችንን እንታጠባለን እንከፍተናለን ማለት በደንብ አድርገን ንፋስ እንዳይገባው ቀላልና ሲምፕል ኢዚ እንዲና እንሸፍናለን ማለት ነው ስሎ ለማውጣት የግድ 3 ሰዓት ተኩል ይፈልጋል ኔት አንድ ላይ ከስጋው ጋራ ተብላልቶ 3 ሰዓት ተኩል ስቶቭ ውስጥ ወይም ኩከር ውስጥ ወይ ኦቨን ውስጥ እንከታለን ግን ከመክተታችን በፊት ግን በመጀመሪያ ይሄ ስቶቭ ፕሪሂት ወይም መሞቅ አለበት ለምን የቀዘቀዘው እስከከተት ነው ከያዝነው ታይማችን ጋራ እኩል አይሆንም አይሄድም ማለት ነው ታይማችን ከያዝነው ሰዓት ጋራ ለምን እኩል አይሄድም ያ እስኪሞቅ ድረስ ያለው ታይም ሉዝ እናረጋለን ማለት ነው 15 or 20 ሚኒት ሉዝ እናረጋለን ያ እንዳይሆን መጀመሪያ ሞቅ አድርገን ከከተት ነው ግን ታይማችንን ከዛ ጀምሮ መቁጠር እንጀምራለን ማለት ነው እንዲህ አድርገን ከተዋለን 3 ሰዓት ተኩል ይፈጃል ሲዩ 3 ሰዓት ተኩል እንገናኝ የከተትነው የበግ እግር ወይም ሮስት እስኪደርስ ድረስ የሱ ማቢያ ከሱ ጋር የሚበላ ማለት ነው አሁን ማሳያችሁ ድንች ነው ቀላል ሲምፕል በጣም ቀላል የሆነ ነው ምን እናደርጋለን ይሄኛውን half እንደዚህ ከተለቀባችሁ ደግሞ ኳርተር በኳርተር እንደዚህ አርጋችሁ ትልቅ ሲሆን ኳርተር አርጉት ለምን ለመብላትም እንዲያመች ግማሽ እናደርጋለን ከዛ እንደገና ግማሽ ስኪኑን እንደመላጥ የለበትም ስኪን ኦን ነው መሆን ያለበት ከፈለጋችሁ ሰላት ትችላላችሁ እዚህ ላይ ሮዝማሪ እዚህ ላይ ነጭ ሽንኩርት
እንዲህ በእጃችሁ ለክታችሁ ጨው የሚበቃን ያናል እንደ ብዛቱ ማለት ነው እና ዋይት ፔፐር ሲምፕል ቀላል በጣም ከዛ የወይራ ዘይት ማንኛውም የወይራ ዘይት ኦሊቭ ኦይል ኤክስትራ ቨርጂን ማንኛውም ጭማቂው ምንም ሆነ የወይራ ዘይትም ሆነ የበቆሎ ዘይትም ፍላወር ዘይትም ቬጂቴብል ዘይትም ምርጥ ከለር ይወጣል ጎልደን ብራውን ከለር ያ ጎልደን ብራውን ከለር በጣም ሻይኒ ደስ ይላል ስታዩት ደስ ይላል ስትበሉትም እንደዛው ንጹህ ፒውር ስሙዝ መሆን አለበት ሶሱ ስለዚህ ሳቱን አጠፋና ወደ ማጥለል ሄዳለሁ ማለት ነው ይሄን ይመስላል ይሄ እንደዚህ ተጣሎ መውጣት አለበት በቃ አለቀ ማለት ነው ይሄ ቢን ይሆናል ማለት ነው ወደ ቢን ስለዚህ ይሄ ይመስላል እናረጋለን ድንቹን በቃ ይሄን ይመስላል ማለት ነው ከዛ lamb leg roast lamb leg with quarter potato ይሄንን ይመስላል የዚህን ሬሲፒ ወይም እዛ ላይ ተለቀላችኋለሁ እዛ ላይ ታገኙታላችሁ ማለት ነው ከፈለጋችሁ ደግሞ የምትፈልጉትን አይነት አገር ሚድል ኢስት ፋር ኢስት ዌስተርን አረቢክ የፈለጋችሁትን ከታች ዲስትሪቢዩሽን ላይ ብታስቀምጡልኝ ይሄን ቢሰራልን ይሄን ብታሳየ የምትሉ ከሆነ እዛ ላይ አርጉልኝ እኔ በመቀጠለው እንትን ላይ ስሰራ በሰፊው አሳያችኋለሁ ኮሜንት ላይ ጻፉልኝ አሰራሩን በደንብ አርጌ አሳያችኋለሁ ያላችሁት አስተያየት ካለ አስተያየታችሁንም በኮሜንት ላይ አስፍሩልኝ ከወደዳችሁት ላይክ ሰብስክራይብ አርጉ የሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም